ሲጮህ ነበር ምን እሺ ብዬ ልክ ስወጣልሽ ከመቅደስ ጋር ሳሎን ጠረጴዛ ላይ የሆነ እቃ አስቀምጠው አገኘሁ። ምን እሺ ስላት እያሱ ናቲ ነው ያለው። ናቲ የናቲ እቃ ነው ምናምን ነገር አለ። እሺ ምንድነው? ቆይ እሺ አስጨነቀኝ እኮ። ኮንዶም አግኝቶል ከአልጋ ስር ማለት ምን? ከአልጋ ስር ኮንዶም አግኝቷል 5,000 ዩቲዩብ እንዴት ናችሁ ብሮ? ዛሬ የሚገርም ፕራንክ ነው ይዤ የመጣሁት። አስቱ የሚማር ወንድም አለኝ የማታውቁት፣ የኔ ታናሽ ማለት ነው። አስቱ ነው ያለው። አሁን ከረንትሊ ቤት ነኝ ያለሁት። እደውልና እሱ ጋር ፋዘር መኝታ ቤትህን ሲፈትሽ አልጋ ስር ኮንዶም አገኘለዋለሁ ማለት ነው። ቀስ ብዬ ማውራት አለብኝ፣ ምክንያቱም ፋዘር ራሱ እዚህ ነው ያለው። ይሄን ከሰማ ብሮ ከቤት ነው ያባረረኝ። ጎስቲ ኤኒዌይስ ማለት ነው። ጺሜ እንደዚህ ተላጽቼ ምናምን በኢየሱስ ፊቴ እንደዚህ ምናምን ነገር አሺ ሆኖ ማለት ነው። እንደዚህ ዱቄታ ነው። ኦኬ አዲስ ሉክ ነው ትራይ እያደረኩኝ ያለሁት። ቢ ናይስ እሺ፣ ሮስት አታርጉ ሰዎች። አሁን ብራዘር ጋር እንደውልና ያለውን ሪያክሽን እናያለን ማለት ነው። ሰብስክራይብ አሁን ልደውልለት ነው እንግዲህ። ምን እንደሚል እንሰማለን። ፕሮባብሊ ፈተና ላይ ነው የሚሆኑት። ፈተና እየተፈተነች ነው የሚሆኑት። አነሳም ጋይስ አነሳም። እንዴት አድርጌ እንደማስለቅሱ እኔ ነኝ የማውቀው። የደወሉላቸው ደንበኛ ስልክ አይመልስም። እባክዎ ትንሽ ቆይተው ይሞክሩ። እስኪ ያነሳ እንጠብቅና እንሞክራለን። ካሞን ናው ብራ ደውል። ሄሎ ዮ አማነሽ አዎ እባክሽ ከበድ ባለው ነው እየተንቀሳቀስን ያለ ነው። ስማ ግን እንትን ማለት ነው ዩቲዩብ ላይ ማለት ነው አካውንት 1,000 ዋች አወር ሳይገባ ማለት ነው 4,000 እሺ እንደዛ ነገር 2 ዓመት በላይ ከቆየ እኮ ምንም ጥቅም የለውም አካውንቱ። አረ የሚባል ነገር የለም ብሮ። ወፍ ኤግዚስት እስካረግሽ ድረስ ማለት ነው ዩቲዩብ ላይ አንቺ የሚጠበቅብሽ 1,000 ሰብስክራይበርስ እና 4,000 ዋች አወር እኮ። እሱን እኮ ነው የምልሽ። ላይ በመጀመሪያው 2 ዓመት ምናምን ካላሳካው የሚባል ነገር የለም አለ መሰለኝ። የሆነ ቦታ ስለሰማሁ ነው። ያ ልክ ነሽ። እኔም ሰምቼ የሆነ ጊዜ ያረጋግጬ ነው። አዎ ብቻ ወደ ገደለው ስገባ የደወልኩልሽ ጉዳይ ብቻ ነው ና እንዲያዋረኝ ሲሪየስ ጉዳይ ነው። እሺ አውራ። ዛሬ ቤታችሁ እየተጸዳ ነበረ፣ መኝታ ቤታችሁ እና ከዛን ዳድ ነበረ በር ላይ ቆሞ ሲያጸዳ የነበረው መቅደስን። ከዛን ብሮ ማለት እኔ ሰሞኑን የተነጋገራችሁት ነገር አለ እንዴ ከዳድ ጋር? በጣም ተቆጣኝ። ምን ብሎ? ምን እሺ ነው መኝታ ቤት ምናምን የደበቅሽው እቃ ነበር ምናምን? እኔ መኝታ ቤት ያቆም እሰራለሁ። አይ ስትመጣ ምናምን ነገር ማለት ነው። ያው ከግቢ ስትመጪ ምናምን እንጃ ብሮ። ቅድም ምን እንዳገኘ አላውቅም። በቃ ሲጮህ ነበር ምን እሺ ብዬ ልክ ስወጣልሽ ከመቅደስ ጋር ሳሎን ጠረጴዛ ላይ የሆነ እቃ አስቀምጠው አገኘሁ። ምን እሺ ስላት እያሱ ናቲ ነው ያለው። የናቲ እቃ ነው ምናምን ነገር አለ።
እሺ ምንድነው? ቆይ እሺ አስጨነቀኝ እኮ። ኮንዶም አግኝቶል ከአልጋ ስር ማን? ከአልጋ ስር ኮንዶም አግኝቷል 5 ፍሬ። ስሚ ሄሎ። አረ ዩቲዩብ ልትሰራብኝ ነው? አረ አይደለም። አረ ፕሊዝ አንተ ምን ሆነህ ነው ማርያም እንዲህ እንደደነገርኩኝ? ሰውነህ ምንድነህ? አረ በስመ አንተ እንደ ደህና ሰው መቁጠሪ። አይ ሰው አይ ሲሪየስ ደነገጥሽልኝ። አይ ልመንልሽ ብዬ ነው እንጂ ባንዴ ልብሽ ግን በጣም እየመታ ነበረ። ልብሽ ምን አይገኝም ልትል ነው እንዴ? አይገኝም ልትል ነው? ኧረ አዛስትሪስ ነገር ሊገኝ አይችልም። የግቢ ተማሪ እኮ ምን ሆነሽ ነው? ኧረ በዚህ ማጠረጠረኝም እኔ ልኬቶኩም ነው። አዎ እሱስ ልክ ነሽ። በቃ እና እንዴት ነሽ? አለሁልሽ። ብር ላከልህ? ኧረ ላከልኝም። ልደውልለት ነው። ደውይለት። መቼ ነው ፈተና የሚያልቀው? መቼ ነው ፈተና የሚያልቀው? ጨረስኩ ዛሬ። እና ነያ ታዲያ ምን እሺ ነው? ክላስ አለኝ ነገ ጠዋት። ኧረ በእናትህ ምን ክላስ ነው ሰክሽው አንቺ እንዴ? ኧረ አንቺ ባለፈው ሳምንት ለማንበብ ብዬ ዓርብ ክላስ ቀጥቼ ነበረ። ራሷ ሴትዮ ነች ደግሞ እኔን ነው የምታጠፋኝ። ግቢና ወይ ከሰዓት ወይ ምሳ ሰዓት ትመጫለሽ። ነገ በቃ ለነክቻ ስላለሁ በቃ ይመችሽ። አይ ስታይል በቃ አይስ በስመ አብ እንዴት እንደደነገጥኩ እያለ ጀግና ነኝ። እችላለሁ፣ ሰርቼለታለሁ።